ይሄ የቱርክ ምንጣፍ ነው። ላሳያችሁ 2 በ4 ማለት ነው። የተገዛው ደግሞ 10300 ብር ነው። ፈራርሺ ላሳያችሁ ስለሆነ በትኜ ላሳያችሁ ነው ማለት ነው። እና መጀመሪያ እንደዚህ አድርገን እንደዚህ ማለት ነው። አያችኋ እንዴት እንደሚያምር አንጥፍ። በጣም ትልቅ ስለሆነ ያው እንዲታቁት ነው። 2 በ3 እና 2 በ4 ልዩነቱንም ለማወቅ እንዲጠቅማችሁ በማሰብ ነው። እዩት። አባይ በጣም ትልቅ ነው። አሪፍ ነው። ጸዴ ነው። እዚህ ላይ አሁን ፍራሻችንን ደርድረን እናሳያችኋለን ማለት ነው። አያችኋ እንደዚህ ነው። ይሄን ይመስላል ማለት ነው። በደንብ አሳያችሁ። አያችኋ አባይ እንዴት እንደሚያምር ማሻአላ ተባረክ። ሀዋይቢ እንግዲህ እንደምታዩት 4 የፍራሽ 12 የትራስ ልብስ በዚህ ጨርቅ ነው ያሰራሁላት። ምንጣፉንም ያደረኩላት ደግሞ ይሄንን ነው። የፍራሹ በ2180 ብር ሂሳብ፣ የትራሱ ልብስ ደግሞ በ650 ብር እና በ400 ብር ደግሞ 3 ቤቢ ትራስ አላት ማለት ነው። ማሻአላ እንዴት እንደሚያምር እዩልኝ። እንግዲህ እዩት፣ ጽድት ያለ ነው። እንደገና ደግሞ 4 ፍራሽ በ3750 እስከዛሬ መኪና የለም ነበረ። በ3800 ብር ሂሳብ ነበር እኔ 70 በ12 ሁሌም ስገዛ ማለት ነው። እናም ደግሞ 70 በ12 ከፍታውን ሁልጊዜም እነግራቸዋለሁ ማለት ነው፣ ምን ያክል ከፍታ እንዳለው ማለት ነው። 70 በ10 አለው ይሄ በነገራችን ላይ ዋጋውም ይቀንሳል። አስለን 12 ነው ዋጋው ደግሞ 3800 ነበር እስከዛሬ። አሁን ላይ ደግሞ 50 ራህማ አለው ማለት ነው። ማሻአላ ተባረክ ረህማን እንዴት እንደሚያምር እዩት፣ እንዴት እንደሚያምር ማሻአላ ተባረክ ረህማን። ብዙ ነገር ነው ያላት። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ሰላም ነው አልሐምዱሊላህ። ዛሬ ብዙ ዕቃ አሳያችኋለሁ። ከዛ መሃል ደግሞ ይሄ የምታዩት መፈረሻ እንዲሁም ደግሞ 2 በ4 ምንጣፍ እንደምታዩት 2 በ4 ቆንጆ የሆነ ከዚህ 4 ሜትር ከጎኑ ደግሞ 2 ሜትር ማለት ነው። እና በጣም ቆንጆ የሆነ ምንጣፍ ነው ማሻአላ። ይሄ የሆነ የተቆራጭ ምንጣፍ አድርጋችሁ ከላይም ብታረጉት በጣም የሚያምር ጸዴ የሆነ ምንጣፍ ነው። እዩት እንዴት እንደሚያምር ማለት ነው። ማሻአላ አብራችሁን ቆዩ። እንደምታዩት ይሄ ቤቢ ትራስ ነው። ቤቢ ትራስ ደግሞ ውስጡ ላይ 180 ብር ተገዝቶ ነው የተሰራው። ልብሱ 400 ብር ነው ማለት ነው። አብዛኞቻችሁ ልብሱም ትራሱም በአንድ ነው ወይ ብላችሁ የምትጠይቁ ስላላችሁ ለእናንተ ለማሳየት ነው። ያው ለማታውቁት ለማሳወቅ። ይሄ ብቻውን የሚገዛው 180 ብር ነው። ይሄ ደግሞ የሚሰራው 400 ብር ነው። አያችሁ። አሁንም ደግሞ እዚህ ጋር እንደምታዩት 12 ትራስ አላት። ትራሱ የብቻ በ350 ብር ሲሆን ልብሱ ደግሞ እዚህ ጋር ልብሱን ላሳያችሁ። እዩት። አያችሁ። ይሄ የሚሰራው ደግሞ በ650 ብር ሂሳብ ነው ማለት ነው። የፍራሹ ደግሞ እዚህ ጋር አሁንም አንድ የፍራሽ ላሳያችሁ። ለምን ሶስቱን ስላለበስኩት ማለት ነው። 4 የፍራሽ ልብስና 12 የትራስ ልብስ 12 ትራስና 12 የትራስ ልብስ ስለሆነ ማለት ነው። አያችሁ እንደዚህ ነው ማለት ነው። ስለዚህ ሁሉም የየብቻው ነው እንጂ ዋጋ ባንድ ላይ የለም ልላችሁ ፈልጌ ነው። አብራችሁ ይቆዩ። ታውት ይሄ 70 በ12 ነው። የዚህ ዋጋ በ3800 ብር ሂሳብ ስንገዛው ነበር እስከዛሬ። አሁን ደግሞ 50 ብር ቅናሽ አድርጎልኛል ማለት ነው። ስለዚህ 4 ፍራሽ አላት ማለት ነው። ሶስቱን አልብሼዋለሁ እንደምታዩት። ቤቢ ትራስ ደግሞ በ180 ብር ሂሳብ ነው። ልብሱ 400 ብር ነው። ይሄ ትራስ ነው 12 አላት። የዚህ 350 ብር ነው። ልብሱ ደግሞ 650 ነው ማለት ነው። እና ማሻአላ ተባረክ ረህማን ይሄን ይመስላል። በጣም እንደምትወዱት ደግሞ ተስፋ አደርጋለሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት 2 ላባ ትራስ አለ። ይሄ የምታዩት ላባ ትራስ ደግሞ ዋጋው በ450 ብር ሂሳብ 900 ብር ይሆናል ማለት ነው። አንድ ብርድ ልብስ አለ እዚህ ጋር ትሩላብ 4.5 ዋጋው ደግሞ 4500 ብር ነው ማለት ነው። ይሄ ሀባይ እንዴት እንደሚያምር አያችሁታ። ጽድት ያለ ነው ማሻአላ። እዩት። ኮሪያ
አብዛኞቻችሁ ኮሪያ አለ እንዴ ምናምን ትላላችሁ። አለ አዎ። እንዴት ነው የሌለው? ቱሩላ ብርድ ልብስ አለው ኮሪያ ነው። ከዛ ሁለት ደግሞ ፈርምንጣፍ አላት። ራቀበኝ እንዲታያችሁ ሁለት ፈርምንጣፍ አላት። አንድ ለመኝታ ስር ነው፣ አንድ ደግሞ ሳሎን ላይ ጣል ታረጋት ለማረግ ፈልጋለሁ እሷ። አንደኛው ማለት ነው 2400 ብር። አያምርም? በጣም ነው የሚያምረው። አንደኛው ማለት ነው ሀባይቢ ይታያችኋል። እዚህ ጋር ደግሞ ጠቆር ያለ ከለር መርጬላታለሁ ማለት ነው። አያምርም? ማሻአላ በጣም ነው የሚያምረው። ከዛም እነዚህ ደግሞ ጋቢ ለምኔዎች ናቸው። በ2400 ብር ሂሳብ ይዋቸው። በ2400 ብር ሂሳብ ማሻአላ ከለራቸው እንዴት እንደሚያማምሩ ይዋቸው። 4800 ብር ማለት ነው። እዚህ ጋር 3 ኮምፎርት ነው ትእዛዛቸው። ሁለቱ ደግሞ አንዱ እንድታማርጥ ስለፈለኩ ነው። አሁን ይሄ ማሻአላ ውስጡ ፈር ነው። አያችሁታ? ፈር ነው ከውስጥ እንደምታዩት ነው። በዛ ላይ ደግሞ በጣም ትልቅ ነው። አያችኋ? ከለሩ ነጭ ነው። ሌላ ከለር ስላጣሁ ነው። ግን ያምራል፣ ፈካ ያደርጋል። ለሙሽራ በተለይ ወላሂ በጣም ጸዴ ነው። ይሁት ፈር ነው። ማጠብ ብቻ ማሳጠብ አለቀ። ይሄ እንደምታዩት ይመስላል ማለት ነው። ዋጋው 4500 ብር ነው። ከዚህ ቀደምም ገዝቼዋለሁ። አንሶላው ራሱ ይለያል። በጣም ያበደ ነው ማሻአላ። ይሄ ደግሞ ትራስ ልብሱ ነው። አያችሁት እንዴት እንደሚያምር ነጭ ነገር ስነ ስርዓት ተደርጎ ከተያዘ በነገራችን ላይ እንደ ነጭ የሚያምር የለም። ለማንኛውም አንዱ እንደ አማራጭ ነው ያመጣው። ሶስቱ ግን ትእዛዟ ነው ማለት ነው። አባይ እንዴት ነው ማስረዳችሁ መሰላችሁ? እዚህ ጋር ሁለቱ የስጦታ ነው። ስጦታ ነው ልጅቷ እኔን ያዘዘችኝ ልጅ እኔን አታውቀኝም፣ ግን ከሷ ተቀብላ ወደ እኔ ያመጣችሁ ደግሞ የኔ ደንበኛ አንዱ ኮምፎርት ጋር አንዱ ብርድ ልብስና አንዱ ኮምፎርት ትእዛዟ ነው ማለት ነው። ሁለቱ ደግሞ ጭማሪ ነው። ስለዚህ 3 ኮምፎርት ይሆናል ማለት ነው። ይሄ ደግሞ እንደምታውቁ 2 ትራስ ልብስና በቃ ይሄ ከለሩ ሁሉም አንድ አይነት ስለሆነ ይሄን ደግሞ ታውቁታላችሁ። ኦሪጂናል የሆነ እቃ ነው። በጣም አሪፍ የሆነ እቃ ነው። እንግዲህ እነሱ መርጠው እነዚህ 4000 ብር ናቸው ሶስቱ። ያ ነው 4500 ብር። ሲቀጥል ደግሞ መጋረጃ፣ ይሄ መጋረጃ እንዴት እንደሚያምር ማሻአላ ተባረክ ረህማን ላሳያችሁ። ቀለል ያለ መጋረጃ ያንን ትልቁን ካሰራችሁ በኋላ ይሄ ደግሞ ስታጡ መቀየሪያ ራሱ ይሆናችኋል። እዩት 5200 ብር ነው የገዛሁት። ይሄንን 5200 ብር በጣም ጸዴ ነው። ከዛ ምን አለ መሰላችሁ ሀባይቢ እዚህ ጋር 3 ሜትር ብረት አለ ለሱ መስቀያ የሚሆን ዋጋው በ175 ብር ሂሳብ ነው ሜትር። ይሄ ደግሞ መደገፊያ ብረቱ ነው ማለት ነው። መደገፊያ ብረቱ ነው። እንግዲህ ይሄን ይመስላል የትራስና የፍራሽ ልብሷ። የትራስና የፍራሽ ልብሷ ይሄን ይመስላል። እቃ አላት። እቃውን ደግሞ ኢንሻአላህ አሳያችኋለሁ። የማሳያችሁ ቢሆነው ማለት ነው ጀማው ኢንሻአላህ። እሺ ሰላም አለይኩም ጀማው፣ እንዴት ናችሁ? ሰላም ነው አልሐምዱሊላህ። እዚህ ጋር የምታዩት አልጋ፣ ቁም ሳጥን፣ ቲቪ ስታንድ እና ክችን ካቢኔት አለ። ሪድዋን ዋጋውን ይነግራችኋል። አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዚህ ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ። ዛሬ ይዘናችሁ የመጣነው እነዚህ 4 እቃዎች ናቸው። አልጋ ሜትር ከ50 ከሁለት ኮሜዲዮ ጋር፣ ይሄ ደግሞ 3 ተከፋች ቁም ሳጥን በሜትር ከ50 በሁለት ካርባ ይሆናል። ይችኛዋ ደግሞ ቲቪ ስታንድ ሜትር ከ50 ቲቪ ስታንድ እና ደግሞ ሜትር ከ60 ኪችን ካቢኔት ቆንጆ ተደርጎ አሪፍ ተደርጎ የተሰራ ኪችን ካቢኔት ነው። ራሱኑ አድርገን ነው የሰራ ነው። ከለሩ በመፈለገው ከለር ያደርግላል። ወደዚህ ስንገባ
ይሄ ኪችን ካቢኔት በ48 ሺህ ብር በእብነ በረድ የተሰራ በፊት የተሰራ ትእዛዝ ስለሆነ ያውን አይደለም ያውን አይደለም ትእዛዙ ያውን አይደለም። ይሄ ደግሞ እንደዚህ እዚህ ጋር አለው። እዚህ ጋር ደግሞ ይሄ ሳህኖች አላቸው። እዚህ ጋር ደግሞ እንደዚሁ መክፈያ ያላት እዚህ ጋር ተደርጋለች እና ይሄችኛው እብነ በረድ እዚህ ጋር ደግሞ ይሄ ሁለት ተከፋች ማውቂያ ምናምን ማስቀመጫ እንዲሆን ተደርጎ የተሰራ ነው። ይቺ ደግሞ እንደዚህቹ እዚህ ጋር ተለቀቀ ማውቂያ ሊደረግበት እዚህ ጋር ደግሞ 3 መሳቢያ ተደርጎለታል። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ይቺ ካቢኔት 48 ሺህ ብር የፈጀ በእብነ በረድ የሆነ ነው። ይቺ ደግሞ ቲቪ ስታንድ ደግሞ ዋጋዋ በሜትር ከ50 ተደርጋ 20 ሺህ ብር የተሰራች ቲቪ ስታንድ ናት። ቆንጆ ተደርጋ ተደርጋ እዚህ ጋር በር አለ። እዚህኛም ጋር ደግሞ በር አለ። እዚህ ጋር ቲቪ ይቀመጣል። እዚህ ጋር ደግሞ ሪሲቨር ይቀመጣል። ካስፈለገ ደግሞ እዚህም ጋር መታሰር እንዲችል ተደርጎ ነው የተሰራው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ 20 ሺህ ብር የፈጀች ቲቪ ስታንድ ናት ማለት ነው። ይሄ ደግሞ ቁም ሳጥን ደግሞ 46 ሺህ ብር የሆነ ቁም ሳጥን። ይሄ ግን የበፊት ነው። አሁን ላይ እየተቀበልን ያለ ነው ዋጋ እንነግራቸዋለን። ይሄ አሁን ላይ ያለው 50 ሺህ ብር ነው። አሁን ላይ የሆነው ይሄ 3 ወር ሆነው ከታዘዘ እንደዛ ነው። ከዛ አንፃር ነው የሆነው እና እንድታውቁት ነው። ሌሎችም ግር እንዳይላቸው ያዘዙትም ግር እንዳይላቸው ብዬ ነው። አዎ አዲስ የሚያዙትም ያው ስላሉ አሁን በቅርብ ያዘዙ አሉና በነ ዚነት ያዙ ግር እንዳይላቸው ብዬ ነው። ለዛ ነው መልስ አሁን ዋጋውን የምናገረው ማለት። ይሄ ደግሞ ኮምፎርት ላለ ኮምፎርት ማስቀመጫ ነው። ይሄኛው ደግሞ አንድ ተከፋች እዚህ ጋር አለ። ይሄ ደግሞ እዚህ ደግሞ የምታዩት ደግሞ እዚህ ጋር አብያ ማስቀመጫ እንደዚህ ስታተፍ ልብሶች ማስቀመጫ ስታተፍ ልብሶች ማስቀመጫቸው ናቸው። እዚህኛው ጋር ደግሞ እንደዚሁ የታጠፉ ልብሶች ማስቀመጫ ናቸው። እንደዚህ እዚህ ጋር ደግሞ አብያ ማስቀመጫ እንደዚህ፣ ከታች ደግሞ ሻርፕ ምናምን ሻርፕሎች ቁጭ ያደርጉበታል። ብቻ ምጥን ያለች ውስጡ ሰፊ ነው። ጀማው ከምታስቡት በላይ ማለት ነው። በጣም አንደኛ ቅብ ነው ማሻላ ውስጡ የተቀባ ነው እና ደግሞ መሳቢያ ደግሞ እዚህ ጋር ሁለት መሳቢያ እዚህ ጋር ተደርጎለታል ማለት ነው እና ቆንጆ ተደርጋ አሪፍ ተደርጋ የተሰራች ቁም ሳጥን ናት ማለት ነው። እና ደግሞ ወደዚህ አጋ ደግሞ ስንመጣ ደግሞ ሁለት ኮሜዲኖ ያለውን ያለችን ቆንጆ ተደርጎ በስፖንጅና በሌዘር ተደርጎ የተሰራ ነው። እዚህ ጋር መሳቢያ እዚህ ጋር መሳቢያ አለ። እዚህ ጋር መሳቢያ አለ። በዚህ ጋር ሳይድ ደግሞ በር አድርጋታል። በዚህ ጋር ሳይድ ደግሞ ያለችው በር ተከፋች ብትሆን አድርገናታል ማለት ነው። እና ይሄን ይመስላል። ቆንጆ ተደርጎ አሪፍ ተደርጎ ይችላል። ወደዚህ ለብቻ ትገለጠላለች። ያቺ ያለው እዛ ለብቻ ትገለጠላለች። እና ይሄ እቺ የተሰራችው በ46 ሺህ ብር የተሰራ በሁለት ኮሜዲዮ ተደርጎ የተሰራ በአጠቃላይ 160 ሺህ ብር የፈጀ እቃዎች ናቸው። እና ጀማው ያው እንደምታዩት ማሻላ ጽድት ያለ ጥርምጥን ያለ እቃ ነው። ሁላችሁም እንደምትወዱት ተስፋ አረጋለሁ። 4 እቃ ነው የተሰራው። ደግሞ አጠቃላይ ድምሩ 160 ሺህ ብር ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ እኛም ማግኘት ለምትፈልጉ በ0967 17 71 94 እንደምታዩት ነው። ይሄን ይመስላል። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ በጣም ብዙ የሆነ የመፈረሻ ፍራሽ፣ ትራስ ምናምን ያለበት በቅርብ ኢትዮጵያ ለምትገባ እህቴ ሙሽራ ናት። ደግሞ ለሷ የሚሆን ደግሞ ጓደኞቿ ያው ጥሩ ጓደኛ ሲኖራችሁ በነገራችን ለሀባይቢ እንደ ሀሳብ እንደዚህ ማለት ነው። ለምሳሌ አንዱ ሀገር ስትገባ ትንሽ እኮ ናት 500 ብር 600 ብር 1000 ብር 2000 ብር የሆነ ድጋፍ ብታደርጉላት ምሳሌ እስበሳችሁ ማለት ነው። ለምሳሌ እኔ ከሳውዲ ስገባ ጓደኞቼ በጣም ወሳኝ ነገር አድርገውልኝ ነበር ስመጣ ማለት ነው። እና በተለይ ጎጆ ለምትወጣ ሴት አሁን ይሄንን አንዲት እህት ናት 40 ሺህ 80 ብር ፈጅቷል። ይሄ የምታዩት ከስኒው ወደዛ ያለው 40 ሺህ 80 ብር ፈጅቷል። እዚህ ጋር የሚያምር ረከቦት፣ ይሄን ረከቦት በእኔ ምርጫ ነው ያደረኩላት። ያለችኝ የጅማ ረከቦት ነው። ከጅማ ረከቦት ይልቅ ይሄ እድሜ ያለው በጣም ጸዴ የሆነ ነው። ማሻአላህ እዩት እንዴት እንደሚያምር። ዋጋው 3500 ብር ነው። ስኒ ደግሞ 5 ከ50 በጣም ያምራል። እንደገና ደግሞ አንድ በአንድ የቡና ሱፍራ ይች የምታዋስ ሱፍራ የተገዛችው 2200 ብር ነው። ከዛ 8 ከ50 ደግሞ የማይካ ሰርቪስ ስኒ ደርዘን ደርዘን የሻይ ብርጭቆ እነዚህ ማለት ናቸው። ግማሽ ደርዘን ደርድር ያለው 12 ፍሬ ነው። ዋጋው 1200 ብር ነው። እዚህ ጋር ደግሞ የምታዩት ቆንጆ የሆነ ፔርሙስ 2800 ብር ነው ዋጋው።
ዴሊ የውሃ ብርጭቆ ወርቃማው በጣም የሚያምር ማሻአላ ወጥ አድርጌ ያሳያችኋለሁ። የዚህ ዋጋ ደግሞ ጀማው እንደምታዋት እንግዲህ 6 ብርጭቆ ያለው ዴሊ የውሃ ብርጭቆ ከ6 ኩባያ ጋር 2600 ብር። 850 ደግሞ የማይካ ሰርቪስ 2800 ብር። 2 ሊትር የሻይ ፔርሙስ 1 ሊትር እና 2 ሊትር የሻይ በራድ እንደምታዋት 1 ሊትር እና 700 1300 ብር አጠቃላይ 2050 ብር ይሆናል። 72 ደግሞ የወጥ ሰሃን ራና ቱርክ ይሄ ደግሞ ዋጋው 2800 ብር። 500 ብር የውሃ ብርጭቆ 5 ማዕዘን ማለት ነው። 5 ማዕዘን እዚህ ጋር እንደምታዩት ልሙጥ ቆንጆ የሆነ ነው። ይሄ ደግሞ የፔርሙሱ ካርቶን ነው። እንግዲህ ማንኮ የወጥ ዲስት ታች ስቶቭ ላይ እንዴት እንደሚያምር አጣይቁኝ። ታች ስቶቭ ደግሞ ራሷ ገዝታለች እዛ ጋር። ይሄ ስጦታን የተገዛላት እና ይሄ ያለ አይደለ ጎጆ መወጣጣት መረዳዳት። አንድ ነገር ስትገዛላችሁ ኮምፎርት ስትገዛላችሁ አንደኛችሁ ደግሞ ለሷ ደግሞ እዛ ሆነው እነሱ በብር ካገዟችሁ እናንተ ደግሞ በጉልበት ትተጋገዙ ኢትዮጵያዊነት ይሆናል ማለት ነው። ሀቂቃም ደስ ይላል እንደ ኢስላም ማለት ነው። እና ይሄ ማንኮ ብረት ድስት ትልቀኛው ይሄ ነው። ቀጣይ ይሄ ነው። ቀጣይ ይሄ መጥበሻ ነገር ነው እና ይሄን ይመስላል። እዚህ ጋር 3 የወጥ ጭልፋ አለ በ350 ደርዘን ማንኪያ ደርዘን ሹካ 350 እና 380 ሹካው ይሄ ነው። ይሄ ከዛ ማንኪያ ከዛ የሻይ ማንኪያ የፓስታ ማጥለያ ማለት ነው አይደለም እሱ እና ማሻአላ ተባረክ ረህማን። እንግዲህ ይሄ የጓደኛዋ ስጦታ 40,080 ብር ፈጅቷል። የምግብ ሱፍራም ደግሞ እዛ ጋር 1 ሜትር አለ። ይሄን ይመስላል ሐባይቢ ማሻአላ ተባረክ ረህማን። ተወዱታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ እንግዲህ አጠቃላይ ድምሩ 387,500 ብር ነው የፈጀው። የፈርኒቸር እቃዎችም አሉ። አብራችሁን ቆዩ ማለት ነው ኢንሻአላህ። እዚህ ጋር 2 ሀባ የልብስ መዘፍዘፊያ ባንደኛው አለን። የዚህ ዋጋ 88,600። 50 ቁጥር ደግሞ ገንዳ። ይሄ ገንዳ ለሊጥ ማብኪያ ለፈለጋችሁት የሚሆን ነው። ዋጋው ደግሞ 1200 ብር ነው። ጥስት የብረት ጥስት 2000 ብር። 350 350 700 ብር ደግሞ ምን አለ ባል ያለ ሳች የውሃ ማፍያ አለን። እዚህ ጋር እንደምታዩት ዋጋው 4000 ብር። 500 ብር የቡና መፍጫ እንዲሁም ደግሞ ስቶቭ አለ። የዚህ ዋጋ ደግሞ ጀማው ማሻአላ ተባረክ ረህማን 9000 ብር ነው። 33000 ብር ደግሞ ላይፍ ስታር ቴሌቪዥን ነው። ቴሌቪዥኑ 27000 6000 ደግሞ እቃው ነው ማለት ነው። ከዛም የዳቦ ማሽን እሷ ያለችኝ ሉክሴል ነበር። ይሄ ሉክሴል አይደለም። ለምሳሌ ሰሞኑን እየገዛ ነው ያለ ነው ሉክሴል ነው። በካርቶን ደረጃ እና በስም ይለያያል። እቃው ግን እንደዚህ ስታዩት አንድ ነው። ላኪን ስም አለው እዚህ ጋር ማለት ነው። የሚለያየው ይሄ ነው። ምን አለ መሰላችሁ? ለምሳሌ ፓትራ ሆኖ ፎርጅዱና ኦሪጂናሉ እንደምንለው ማለት ነው። ግን ዳቦ ማሽን ላይ ሀባይቢ እንዳትሸወሩ አንድ ነገር ልንገራችሁ። ይሄ 34ም 33ም አውጥተን ስለገዛ ነው አይደለም። እቃ ጥንቃቄ ብቻ ነው የሚለው። እኔ ሀቂቃ ሳየው ማለት ነው በጣም አሪፍ የሆነ እቃ ነው። እነዚህ አሁን ይሄን 22000 ብር ነው የገዛሁላት። ያኛው ስለሌለ ይሄን አደረኩላት ማለት እና ስሙ ደግሞ አልቲሜት ይባላል። ቆንጆ የሆነ ነው። እዚህ ጋር እንደምታዩት ይሄ ነው ስሙ። 3 ፓትራ አለ ወፋፍር ማለት ነው። ጽድት ያለ ማሻአላ ተባረክ ረህማን። ይሄ እንግዲህ 22000 ብር ነው የተገዛው። ሉክሴል ስላጣሁ ሉክሴል ይሁን ብላኛለች፣ ግን ያ ስለሌለ ደግሞ ሻል ያለም ነው። ይሄንን አድርጌላታለሁ ማለት ነው። የጁዝ መፍጫ አለን እዚህ ጋር ማሻአላ ሳች በሚለው ይሄ የምታዩት 2 ጆግና የቡና መፍጫ ያለው ዋጋው 7800 ብር ነው። ሁላችሁም እንደምትወዱት ተስፋ አረጋለሁ። እንግዲህ ይሄ የቤት እቃ ነው። ይሄም የጓደኛዋ ስጦታ ነው። እውነት ለመናገር በጣም ከሚገባው በላይ የሚያምር ጸድ የሆነ ጓደኛ ማለት እንደዚህ ነው። እውነት ለመናገር ጓደኛ ማለት እንደዚህ ነው። ማሻአላ ተባረክ ረህማን። ይሄ ደግሞ በራሱ ያሳካችው ነው። ሀቂቃ ደስ ይላል። ሌሎቹ እዚህ ጋር እንግዲህ ይሄ የምታው ጨርሶ የሷን ቪዲዮ አድርጌ ወደ ጎን አድርጌው ነው። ደግሞ ሙሉ 25 ሜትር ጥቅል ምንጣፍ አለ። ከለሩ ደግሞ ይሄ ከለር ነው ባንደኛው ማለት ነው። በ460 ብር ሂሳብ ነው። ይሄ በ460 ብር ሂሳብ 25 ሜትር ጥቅል ምንጣፍ። እዚህ ጋር ደግሞ ማገዶ ቆጣቢ ሼክላ የሌለው ዋጋው 5000 ብር ነው። ይሄ ደግሞ አዲስ ስለሆነ ነው ማለት ነው።
አዲስ ስለሆነ ነው እንጂ ምንም ነገር ኑሮት አይደለም። ይሄ በቃ እንደፈለጋችሁ ማድረግ የምትችሉት ቆንጆ የሆነ ማገዶ ቆጣቢ ነው። ምን ታረጋላችሁ? የራሳችሁን ምጣድ ብቻ መግጠም ነው። ከገጠማችሁ በኋላ በጀሶ ድሜ ያለው ነው። የራሱ ጭስ ማውጫ አለው። ማሻላ እንደዚህ ነው። እንጨታችሁን በዚህ ጋር ተጠቀማላችሁ ማለት ነው። ይሄን ይመስላል። ከነ ሸክላው ከሆነ ደግሞ 5800 አሁን ያለው ዋጋ ነው።